አዲሱን የቴሌላይ ፓርቲ መጠቀም በሳምንት በቀን እንዲሁም የተለያዩ ገንዘቦችን መስራት እንዴት እንደምንችል ስቴፕ ባይ ስቴፕ እናያለን። ሶስት አይነት የተለያዩ ገንዘብ የምንሰራባቸው መንገዶች አሉ። እነዚህ ሶስት አይነት መንገዶች ምን ናቸው የሚለውን ደግሞ ዲቴል እናያለን። እስከ ቪዲዮ መጨረሻ ማየት አለባችሁ። የመጀመሪያው እንግዲህ ዴይሊ ቼክ-ኢን፣ ሁለተኛው ሩም ሆስቲንግ፣ ሶስተኛው ኢንቫይቴሽን ነው። ዴይሊ ቼክ-ኢን ማለት በየቀኑ እየገባን ነፃ ኮይን ከፕላትፎርሙ የምናገኝበት መንገድ ሲሆን፣ ሆስቲንግ ማለት ደግሞ ፕላትፎርሙ ላይ ለ60 እና ለ120 ደቂቃ ተቀምጠን ሳላሪ የሚከፈልበት መንገድ ነው። ሌላው ደግሞ በኢንቫይቴሽን ነው። ሰዎችን ኢንቫይት በማድረግ ሆስትና ኤጀንት በማድረግ ከነሱ ላይ እስከ 25% ኮሚሽን ተከፋይ እንደሆነ ማድረግ ነው። ሌላው የምናየው ዊዝድሮ ነው። የሰራነውን ገንዘብ ወደ ሪል አሴት መቀየር እንዴት እንደምንችልና እንዴት አድርገን መስራት እንዳለብን ወይም ደግሞ ገንዘብ ለመስራት ምን መሆን እንዳለብን የግድ ኤጀንሲ መሆንም አለብን። ዋናውና ትልቁ መንገድ እዚህ ፕላትፎርም ላይ ገንዘብ ለመስራት ኤጀንሲ መሆን ያስፈልጋል። ኤጀንሲ ሳትሆኑ ምንም አይነት የምትሰሩት ነገር የለም። ዋናው ስራችሁ ደግሞ በየቀኑ ለ1 ሰዓትና ለ2 ሰዓት ማይክ ላይ ተቀምጣችሁ መስራት። የመጀመሪያው ገቢ ልናገኝበት የምንችለው ዴይሊ ቼክ-ኢን ነውና ዴይሊ ቼክ-ኢን ማለት ከአንድ ቀን እስከ 7 ቀን የተለያዩ ቲኮይን ሪዋርዶችን ፕላትፎርሙ ለኛ ይሰጣል ማለት ነው። በገባን ቁጥር ቼክ-ኢን ሪዋርድ ይሰጠናል። እሱን ቼክ-ኢን ሪዋርድ በማጠራቀምና በመሰብሰብ 200,000 ኮይን ሲደርስ ዳይሬክት ወደ አሴት የምንቀይርበት መንገድ ነው። ፕላትፎርሙ በነፃ የሚሰጠን ቲኮይን አለ ምንም አይነት ሳንሰራ ማለት ነው። ስለዚህ ይሄን ቲኮይን ሪዋርድ ዴይሊ እየገባን ቼክ-ኢን በማድረግ ወይም ደግሞ ኮሌክት በማድረግ 200,000 ከደረሰ በኋላ ዳይሬክት ወደ 200,000 ኮይን በመቀየር ቀጥታ ወደ ሪል አሴት ወይ ደግሞ ወደ ሪል ገንዘብ መቀየር እንችላለን ማለት ነው። 200,000 ኮይን ማለት እንግዲህ በምን ማለት ነው? ኦልሞስት ወደ 400 እና 500 ብር ይሰጣል ማለት ነው። ስለዚህ እሱ እየሰበሰባችሁ ቀጥታ መስራት ትችላላችሁ። ይህ አንደኛው የገቢ ምንጭ አማራጭ ነው ማለት ነው። በዚህ አግባብ ማየት አለባችሁ። እንደ ቀላል ቤተሰብ በሁለተኛ መንገድ ገንዘብ ልናገኝበት የምንችለው እንግዲህ ቃይ ዳይሬክት ሆስት በመሆን ነው ማለት ነው። በኤጀንሲ ውስጥ ተመዝግበን ሆስት ሆነን የምንሰራበት ፕላትፎርም ነው ማለት ነው። ማይክ ላይ ለ1 ሰዓት ለ2 ሰዓት እንዲሁም ለ3 ሰዓት በመቀመጥ ገንዘቦችን መሰብሰብ የምንችልበት መንገድ ነው ማለት ነው። ይህ እንግዲህ ማወቅ ያለባችሁ ነገር እንደዚህ አይነት ፕላትፎርም ጊዜ ያስፈልጋል። ኢሚዲየትሊ የሚሆን ነገር የለም። ተረጋግታችሁ የምትሰሩ ከሆነ ግን ዳይሬክት ሪዋርዱን ወይ ደግሞ ውጤቱን ማየት ትችላላችሁ። አለበለዚያ ግን ከንቱ ድጋፍ ስለሚሆን ውጤቱን የዚያን ጊዜ ለማየት ደግሞ የእናንተ ፔሸንስ እና መረጋጋት ያስፈልጋል ማለት ነው። ስለዚህ እሱን ለማወቅ ደግሞ ታስክን የሚለው ላይ ትገባላችሁ። ልክ እዚህ ጋር ታስክ ሴንተር ሆስት ሴንተር አለው። ሆስት ከሆናችሁ ከተመዘገባችሁ በኤጀንሲ ውስጥ ከተመዘገባችሁ በኋላ ሆስት ትሆናላችሁ። ሆስት ከሆናችሁ በኋላ ታስካችሁን ደግሞ ዴይሊ ሳላሪ ታስካችሁን እየገባችሁ በየቀኑ ኮሌክት የምታደርጉበት ነው። ይህ እንግዲህ 1 ሰዓትም ሊሆን ይችላል፣ 2 ሰዓትም ሊሆን ይችላል፣ 3 ሰዓትም ሊሆን ይችላል እንደየ ፕላትፎርሙ ማለት ነው። እዚህ ፕላትፎርም ላይ ግን በቀን ለ2 ሰዓት በመቀመጥ በቀን በየቀኑ 11,000 ፖይንት በመሰብሰብ ከ7 ቀን በኋላ ማለት ነው ከአዲሶች ለበቃለ ይሄንን ዴይሊ ኢንካም ኮሌክት በማድረግ ወይም ደግሞ በመሰብሰብ ሪል የሆነ ገንዘብ መስራት ትችላላችሁ። ሚኒመም በሳምንት $10 የሚሰሩበት ፕላትፎርም ነው። ሰዎችን እንጌጅ እያደረጋችሁ በደንብ መስራት የምትችሉ ከሆነ ልክ እዚህ ጋር እንደምታዩት ማለት ነው በቀን 80,000 3,000 4,000 እና 6,000 እያለ ይሰጣል። አጠቃላይ ለአዲስ ገቢዎች በቀን 91,000 ይሰጣል። ይሄንን በሌላ ቪዲዮም ሰርቼላችኋለሁ። እዚያ ጋር ቼክ ማድረግ ትችላላችሁ። የራሳችሁን ማይክ ከፍታችሁ በመቀመጥ የተለያዩ ታስኮችን ኮሌክት ማድረግና እነዚያን ሪል የሆኑ ታስኮችን ወደ ሪል ገንዘብ የምትቀይሩበት መንገድ ነው እዚህ ጋር ልክ እንደምታዩት ማለት ነው። ስለዚህ ታስክ በመስራት ወይም ደግሞ ሆስት ሴንተር በመግባት ወይም ሆስት በመሆን ገንዘብ የምትሰሩበት መንገድ ነው ማለት ነው። ዛሬ ነገ ሳትሉ ቀጥታ ወደዚህ ፕላትፎርም ጆይን በማድረግ ስራችሁን መስራት ይኖርባችኋል ብዬ አስባለሁ። በዚህ አግባብ ነው ማየት ያለባችሁ። የተለያዩ ሪዋርዶች አሉት። እነሱንም ለመሰብሰብ የእናንተ መስራት ያስፈልጋል ማለት ነው። ፕላትፎርሙ ላይ ቀጥታ ገንዘብ ልናገኝበት የምንችለው ሶስተኛው መንገድ ኢንቫይቴሽን ነው። ሰዎችን ኢንቫይት ማድረግ ዳይሬክት ሰዎችን ኢንቫይት ባረግን ቁጥር ፕላትፎርሙ ለኛ ኮሚሽን ከ4% እስከ 25% እንዲያስብልን በማድረግ ሰዎችን ሆስትና ኤጀንት በማድረግ ከነሱ ኮሚሽን ተከፋይ ኢንካም ጀነሬት ማድረግ የምንችልበት ፕላትፎርም ነው ማለት ነው። ስለዚህ ዳይሬክት ማሰብ ያለባችሁ ወደዚህ ፕላትፎርም ላይ ሰዎችን ኢንቫይት ስታደርጉ የተለያዩ ሪዋርዶች አሉት። 5 ሰው ኢንቫይት ስታደርጉ 30,000 ሪዋርድ፣ 20 ሰው ኢንቫይት ስታደርጉ 100,000 ሪዋርድ፣ 50 ሰው ኢንቫይት ስታደርጉ 250,000 ሪዋርድ እያለ እስከ 1,000 ሰው ኢንቫይት ስታደርጉ እስከ $70 ሪዋርድ ይሰጣል ማለት ነው። ስለዚህ እዚህ ፕላትፎርም ላይ ሶስተኛውና ቤስት የሚባለው ሰዎችን ኢንቫይት በማድረግ ኢንካም ጀነሬት ማድረግ የምንችልበት ፕላትፎርም ነው። በደንብ ቼክ ማድረግ ያለባችሁ ሰዎች እዚህ ጋር ሰዎችን ኢንቫይት ባደረጋችሁ ቁጥር አንደኛ ኮሚሽን ተከፋይ ትሆናላችሁ፣ ሁለተኛ ፕላትፎርም ራሱ ሪዋርድ ይሰጣችኋል። ምክንያቱም ኢንቫይት ባደረጋችሁት ሰው ልክ ያ ሰው እናንተ አክቲቭ ሆኖ ለ7 ቀን ለዌልካም ቦነሱን በደንብ የሚሰራ ከሆነ ከዚያ ሰው የምታገኙት ዴይሊ ኢንካም አለ። ሁለተኛ ኮሚሽን ያስብላችኋል። ሶስተኛ ፕላትፎርሙ ለእናንተ ሪዋርድ ይሰጣችኋል። ስለዚህ በጣም ማየት ያለባችሁ እዚህ ፕላትፎርም ላይ በብዙ ከሆስት ሴንተር የበለጠ ሰዎች ብዙ ገንዘብ እየሰሩበት ያሉት ኢንቫይቴሽን ላይ ነው።